ዛሬ ቤተሰብ ቢኒ መጥቷል። ቢኒ ማለት የእዩ ሁለተኛው ልበል አንደኛው ፍቅረኛዋ አንዱ ዲኤንኤ ሊያስመረምር ሂዶ ዲኤንኤኑ ውጤት እናትንጣ ብሎ ዶክተሩ መልሶታል። እሱ ልጅ እንግዲህ ወጥቶ ተናግረዋል። ብሩኬ አዲስ አበባ ላይ ቤት ምንም እንደረዳው ብሩኬን አመስግኗል። ግን መጨረሻው አሳግታበታል እዩ ማለት ነው። ቢኒንም ወንድሞቹ አስፈራርተዋል ከአሁን በፊት። ትናንት ደግሞ እሷ እያለቃቀሰኝ መታ ነበር ያዞምባ የውሸትንባ። አይ ሴቶች እኮ ጉድ ነው። ያን ሰው ለማገኘት ስትሉ ማቆፍሩ ጉድጓድ የለም። ስለዚህ ዛሬ ደግሞ ቢኒ ተስፋ አልቆረጠ። ቢያስፈራሩትም ዲኤንኤ እናስመረምራለሁ ልጄን ማጣት የለብኝም እያለ ነው። እንግዲህ በጣም ይገርማል። የእዩ ወንድሞች የሚያረጉን ነገር ብሩኬን አስፈራርተው ብሩኬን ማገኘት ሲያቅታችሁ እኔን ቀን በቀን ዛቻ በውስጥ እያስፈራሩ ነው ይላል። እኔ አንድ ነገር እንገራችሁ፣ ቡታጅራ ላይ ህግ የለም እንዴ? ሁሉም እየመጣ ማስፈራሪያ፣ ሁሉም እያፈነ እየወሰደ መደብደቢያ። ምን አይነት ሀገር ነው? ወይስ ድራማ እየሰሩብን ነው እንዴ? ጭራሽ እኮ ብሩኬም ላይ ተዝቷል እኮ ከኋላው እየተከተልኩን ነው፣ አንቺ ብቻ ትእዛዝ ስጪን ነው አለው። ትእዛዝ ቢሰጥህ ቆይ አዎ እዩ ቤቱን ታውቀዋለኝ። ሎኬሽን ጠቁማችሁ ሊሆን ይችላል። በግም ዘላችሁ ልታፍኑት ነው፣ ልታግቷቸው ነው፣ ልትገሉት ነው፣ ልትደበድቡት ነው። ምን አይነት ጭንቅላት ባዶ ነው? ሲጀመር ደግሞ ወንድም አይደለም፣ አንድ ወንድም ነው ያላት። የአጎት ልጅ አክስት ልጅ አናቅም። የልጁም አባት ልትሆን ትችላለን። ለምን ይቻለን በውሸት የጣጠረ ስለሆነ እና ቢንዬ የምነግርህ ነገር ወንድሜ አስመርምር። አንተም ያም አንዱ ናችሁ፣ ጀግናውን አስመርምሩ። በቃ ወንድ ልጅ ናችሁ አይደል? አትፍራ። ብትደበደብም ለያዝከው ዓላማ ወደኋላ አትበል፣ ወደፊት ሂድ። አትፍራ። በማስፈራራት ብሩክ አይገኝም። ምንም ብታመጣ ብሩክ አይገኝም። በማስፈራራት ወንድ ልጅ በፍቅር አፈቅርሻለሁ ሲል እንጂ ያችን ሴት ወንድሞችና ጎረምሳ እየተሰበሰበ ስላስፈራራች ብሩኬ መቼም አያገባት፣ መቼም አይፈልጋት። በጣም የሚያስጠላ ሴት ልጅ እንደዚሁና ወንድ ልመና፣ እሱም በዲቃላ በማድረግ እንኳ አግብታ ላልወለደች ልጅ እፍረት ጠፍቷል። ምን አይነት ዘመን ደረስ? አውቆ ጋብቻ ቀርቷል እህቶቼ። ሁሉም ዲቃላ እያቀፈች ያንተ ልጅ ነው ማለት መጣ። እፍረት የሚባል ቀረ፣ ክብር የሚባል ቀረ። ሴትነት እንደዚህ እርክስ ያለበት ዘመን ነው የደረስነው። እውነት አንዳንድ ሴትነታቸውን በሚያስከብሩ ደግሞ እንደዚህ አይነት ደግሞ ቆሻሻዎች አሉ በመሀል። በእነሱ ደግሞ ሁሉም ይሰደባል። በጣም ያሳዝናል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ የሀገሮቼ ልጆ እንዲሁም ክርስቲያኖቶቼ ሰላማችሁ ብዙ ስትበል ደቂቃው ሳያልቅ ቁም አንዳንድ ነገሮች እንትን ልበል። እንግዲህ ቢኒ አስመረምራለሁ ወደኋላ አልልም። እሷንም ባላገኛት ልጄን ግን ማገኘት እችላለሁ። ይሄ ለጥቅም እንጂ ብሏል። ትክክል። ይኸውልህ ቢኒዬ ብሩኬን የፈለገችው ልንገርህ፣ መኪና አለው፣ ቤት አለው፣ ታዋቂ ነው። ለሱ ነው አሁን የተቃጠለችው። ከሀሚ ጋር ለምን ደስተኛ ሆነ? ለምን አደገ? ለምን ከፋል? እሷ የምትፈልገው ድሮ እቃ ጋር ሲጫወቱ ያየችው ብሩኬ እንደዛ እንዲሆን ነው የምትፈልገው። አሁን እንደዛ አይነት ሰው ይሆናል ብለ አልገመተችም ነበር። አሁን መልሶ ጸጽቷታል። አንድ ሰው የጣለውን እቃ የጣለው ዙባላ እኮ ቆሻሻ መልሶ ስንሄድ አናገኘውም። እንደዛ ያረገችው ልጅ አሁን ሲነሳ ሰው ሲያነሳው ፈለገችው። ስለዚህ የእሱን ህይወት ብትንትን ለመበታተን ነው። ግድ የብሩኬ ነው ብላ ትክክለኛ ብሩኬሊ ቢሆን ቡታጅራ ሂዶ ሲለምናት ጀወል አዘጋም ነበር። በኮንፊደንስ የትም ሀገር ያስመርምረው። ነፃነቴን እኔ ውስጤን አውቃለሁ አይደል? ከማን ጋር እንደተኛ ትሰጥ ነበር። እሷ ግን አውቃ ነው። ይመን መልክ እንደገና አራስ ላይ 6 ወር ገና ጨቅላ ደም ልጅ። እህቶቼ የሰው የሚለየው አባቱ እናቱ የሚመስለው ራሱ በ7 በ6 ዓመት ነው። በ1 ወር ህፃን መልክ አባትን ነው አይባልም። ገና እሱን ስለሚመስል የብሩኬን ኦመን እንደ አይነት ህግ የለም እናቱ። የድሮ ዘመን ቴክኖሎጂ በተራቀቀበት ሰዓት ደፋር ነሽ። ጭራሽ ጅላረሹ እንደ የዋህ ነው። ለሴት ልጅ ያዝናል ሲባል ጭራሽ እኮ እንደፈለሽ የምትለዋወጩ ቃረሹ። ብሩኬ መቼም አይገኙም። ስለዚህ ቢንዬ አንተ
አስመርምሩ። እውነቴ ነው። ልጅቷን እንደምንም ብለህ ጎበዝን አስመርምር። ካስመረመርክ በኋላ ተስፋ ትቆርጣለህ። ያንተ ካልሆነ ትርቃታለህ። በቃ ይሄ ደግሞ እንደ ኢትዮጵያ ኩፍኝ ማለት ነው። ወደዚህ ልሂድ ዛሬ በቀረ ደቂቃ። ይሄ ደግሞ እንደ ኢትዮጵያ ኩፍኝ ቆይቶ ቆይቶ ይነሳል። የሀገራችን ኩፍኝ በሽታ በአመት አንዳንዴ ይመጣል። ይሄ ማለት ነው። ይሄ ስሙም ጠፋኝ። ኧረ እናንተ ምን አለ ትናንት ሊብ ላይ ገብቶ ፍቅሩ ሀገር ሽቶብኛል፣ ሀሚና ፈቅራታለሁ። ምን አይነት ደደብ ነህ? ምን አይነት ባዶ ጭንቅላት ነህ? ሴቶች እየመጡ እየመለስክ ገና ለገና ሀሚን አፈቅራታለሁ። አንተ እኮ ፍቅር ሳይሆን ወረርሽ በሽታ ነው የያዘ። ወረርሽ በሽታ እያረፈ ነው የሚመጣው። የኩፍኝ ወባ ምናምን የሚባሉ በሆነ በተወሰኑ ወራት ነው ብቅ የሚሉት። አንተም አለህ እሱ ነው ለቆ ነበር ደግሞ ተነሳብህ። ላማለይ በሰማይ እውነት ሊብ ላይ አስገብታ የተናገረችው ልጅ ጀግና። ከኋላ የሚወድሁን አታስመልጥ፣ የማታገኝህን ሴት አትመኝ፣ ከሁለቱ ባዶ ባጣቆይ ትሆናለህ ብላለች። ትክክል። ሀሚን ላታገኝ የመጣውን ሴት ስትመልስ እዚሁ ቁመህ ትቀራለህ። እውነቴ ነው። አትጃጃል። በጊዜ እንትን በል። ሀሚ መቼም ያንተ አትሆንም። ከብሩኬ እንኳ ብትለይ ይኸውልህ አንተ ተስፋ የሚኖር ወንድሜ አፈቅርሃለሁ ብትል ከአሁን በፊት አብራችሁ ያሳለፋችሁ ጊዜ ቢኖር ትውስታ ሊኖራት ይችላል። እሱ ዜሮ አታቃት። በሚዲያ ብቻ ስላወካት ሀሚን አፈቅራታለሁ ገና ከብሩኬ ስለምትጣላ ገና በተስፋ ላማለይ በሰማይ ባትሆን ጥሩ ነው። ፈጣሪ ደግሞ አዎ ፈተና ይበዛባቸዋል። አዎ ብዙ ችግር አለባቸው። ወደፊትም ሊያጣላቸው የሚችል ችግር ሊመጣ ይችላል። ግን ፈጣሪ ያገናኘው ፈጣሪ እስካለየው ድረስ ዙሮ ዙሮ ይገናኛሉ። ተስፋ አታርግ። የሚመጡ ሴቶችን በስርዓት ፍቅር ስጣቸው፣ አስተናግዳቸው። ምን አይነት ጀዝባ ወረርሽኝ ነህ። አንዳንዶቼ ደግሞ ይቅርታ እንዲህ አይነት ሰው ለምን ነው እያወቃችሁ ሊቭ አስገብታችሁ የምትጃጀሉት አብራችሁ? እንዲህ አይነት ሰው ጭራሽ አያስፈልግም ሊቭ አስገብቶ ማስተናገድ እንዴ። አንድ አይነት ወሬ ነገም አንድ ዛሬም አንድ የማይቀየር ደህና ሆነ ሲባል ደግሞ አገረሽበት። ይሄ ምንድን ነው? ላማለይ በሰማይ መንቴ ምንቴ ነው ምንቴ። አሁን ስሙ መጣል ይቅርታ ምንቴ እባክህ ወንድሜ። ወይስ አለብህ ቆይቶ የሚነሳ በሽታ እንደ ኢትዮጵያ ኩፍኝ ብቅ የምትለው ከስንት ወር በኋላ እንዴ? ኧረ ተዋቸው ልጆቹ፣ ኧረ ተዋቸው። እኔ እህቶች በኢትዮጵያ ምድር ሀሚና ብሩኬ ብቻ ናቸው ሰው ያሉት። ሀሚና ብሩኬ ናቸው የሶሻል ሚዲያ ተከታታይ። ሀሚና ብሩኬ ብቻ ናቸው መኪና ያላቸው። ሀሚና ብሩኬ ናቸው ቤት ብቻ ያላቸው። ከነሱ በላይ እኮ ታዋቂ ቲክታከሮች አሉ። ስንት ሀብታም እንዴ! ኧረ የብታጅራ ልጆች ተው ጦሳቸውን። ምነው እነሱ ላይ ናችሁን አጠቆራችሁ? ይህ ደግሞ ሙትቻ እንዴት እንዳስጠሉ ወድጆ እኮ አይደለም። ወንድ ላይ ነህ ቆፍጠን በል። ምን ይመስላል?